እንጂ የሰራው? ማነው እንጂ የሰራው? ተረጋጋ። ጭራሽ ማነው እንጂ የሰራው? ተረጋጋ። ጭራሽ ለታንከ ልቀቀኝ እያልኩ ነው። አንተ ስለኔ ሰዎች ምን አገባ? ልቀቀኝ። ተረጋጋና ቁጭ። ይህንን ስሜት ለመረዳት ቦታው ላይ መሆን ይጠይቃል። በጣም ከባድ ነው። እንደዛ በስንት ችግር ተጠብሰን ስንት መጥፎ ቀኖችን ተቋቁመን አሳልፈን ዛሬ ምን እንደተፈጠረ እንኳን ሳይታወቅ ምክንያቱም ብታውቀው እኮ ይቀልሃል። ወይ የኔ ጥፋት ነው ወይ የሱ ጥፋት ነው ወይ የሌላ አካል ጥፋት ነው። አንደኛ በቤተሰቦች ሊያስፈራሩ ይችላሉ። ቤተሰብ ከሌለ የራስን ህይወት ሊያጠፉ ይችላሉ። ምንም ነገር ከማድረግ ወደ ኋላ የማትል ሴትዮ እንደሆነች በደንብ አውቃለሁ አለቃዋ። ለዛ ነው ምንም ነገር እሺ ብለን የምንኖረው እንጂ እኔም አይምሮዬ ሰጸጸተኝ ቀርቶ አይደለም። ነገር እነግርሃለሁ። እኔ አልነግርም። እኔ አልጠራትም አልኩህ እኮ አልጠራትም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አባቴ ነበረ፣ አባቴ ሞተ፣ ወረሰ። ኦኬ፣ አባቴ ሞቷል። አዎ። እሺ፣ ለሱ ደግሞ አጎቱ ነው። እሱ ወንድም አይደለም? ወንድም አይደለም። ወንድም አይደለም እያልኩ ነው። ከገጠር መጥቶ እዚህ እየኖረ የነበረ ሌላ አንድ ደባል ብቻ ነው፣ ሌላ ምንም አይደለም። እኔ በዛም ተብሎ በዚህ ወንድሜ ወንጀለኛ እንዳይሆን ቢቻል ድሮ እንደነበረው እንዳስተዳደጋችን ወንድማማች ሆነን ሰባዊ ሰው ሆነን እንድንኖር ነበር ፍላጎቴ። ተከተለው መኪና እየቀያየርክ እየሄድክ እንደነበረ ነግሮኛል። እሱ ግን መኪና ሳይቀያየር በአንድ መኪና ነበር ሲከተለኝ ነበር እኮ። ይሄ ሁላ ነገር አንተ እንዴት ልታክቻል? ራሴን እኮ እጠብቃለሁ። ፖሊስ ሊከታተልኝ ይችላል፣ ሌላ ሰው ሊከታተልኝ ይችላል፣ ራሷ አዜብ የቀጠረቻቸው ሰዎች ሊከታተሉኝ ይችላሉ። አይደለም ሌላ ሰው ይቀርና የራስ የዛ ጥሌን እንኳን አላምነው። መጀመሪያም ማሳስገብ ወጣት አይደለም? ወጣቱን የሰርቼ ማግኘው ገንዘብ እንደዚህ ይሆናል ብለህ ታስባለህ? ሰው ህፃናት ልጆች እንደዚህ አበላሽተህና አግተህ ለምን ይዋሉ እንኳን ማታቀበት ስራ ውስጥ እየሰራክ ከምታገኘው 100 ሺህ ብር በላብ ሰርተህ የምታገኘው 1 ብር ያበልጣል። ገባክ? እኔ መጀመሪያ መስገባ እንደዚህ አልመሰለኝም ነበር እና ከዛ ከክፍለ ሀገር ሰው ሲገኝ ደውሎ ይጠሩኛል። ሄጄ ቀበልና አምጥቼ እዚህ አሳርፋቸዋለሁ። ከዛ ወደ ሴቶች ከሆኑ ወደ አረብ የተለያዩ ሀገራት የሚወስዷቸው ሰዎች አሉ፣ ለነሱ አስረክባለሁ። ወንዶች ከሆኑ ደግሞ እዚህ የሚረከቡ ሰዎች አሉ፣ ለነሱ እሰጣለሁ። ተሰርቆ የሚመጣል። አንዳንዱ ደግሞ ቤተሰብ ራሱ የሚያመጣቸውም ሰዎች አሉ። አታለዋቸውም ሊያስመጧቸው ይችላሉ። ማለት የተሻለ ህይወት እናኖራቸዋለን እናስተምራቸዋለን እያላችሁ ማለት ነው? አዎ፣ እንደዛም ሊሆን ይችላል። እዚህ ይማራሉ፣ እየሰሩ እዚህ ይማራሉ ተብሎ ሊመጣ ይችላል። በጉዲፈቻም ሊሆንም ይችላል። በተለያዩ መንገዶች ናቸው የሚመጡት። የታባገኘው እያልኩ ነው። ንገረኝ፣ የታባገኘው? ተረጋጋና ቁጭ በል። ከየት ነው የመጣው? ንገረኝ፣ ከየት ነው የመጣው? ንገረኝ። አልፈልግሽም። ለምንድን ነው የማትረጂኝ? በፈልግሽ ነው ይሄን ጊዜ ነው አልፈልግሽም እንድትለኝ አልፈልግም። ምክንያቱም ማንንም ሰው ብሎኝ ስለማያውቅ እኔ እኮ ብዙ ስለማልናገር ብዙ ስለማልናም እንጂ ሁሉም እኮ ይጠይቁኛል። ተረዳኸኝ? ከጠየቁሽ ታዲያ ለምን እነሱ ጋር በቃ አልፈልግም። ስለማልፈልግ ካንተ ጋር ይሄ ነገር እንዲሆን የምፈልገው ካንተ ጋር ብቻ ስለሆነ። አዎ አንቺ እነዛን ወንዶች እንደማትፈልጊ እኔም አንቺን አልፈልግሽም። ማለት ምን ላይ ነው የኔ ጥፋት? እኔ እናንተ ጓደኛሞች ነን። ብዙ ስሜቴን ትረዳኛለህ ብዬ ስለማስብ ነው አብረን እንድንደራርኩ። ታዲያ ምንድን ነው ጥፋት? ሰብ ለስንት ጊዜ ነው ደጋግመን የምንነጋገረው ስለዚህ ጉዳይ? ገንዘብ
በሌለን ሰዓት በተቸገርን ሰዓት ያው መራብ መጠማት ይኖራል። ስትኖር ብዙ ነው ችግሩና ሁሉ ነገር የሱ ኪስ የኔ ኪስ ነው፣ የኔ ኪስ የሱ ኪስ ነው። ያለንን ነገር ኪሱን አውቀዋለሁ፣ ኪሴን ያውቃል። ሱስ አለበት ተከታተልኩት፣ ሱስ ግን እንደሌለበት አረጋገጥኩ። ውሎም ግልጽ አይደለም። ስልክ ሲደወል መጨነቅ፣ መርበትበት፣ መቅበዝበዝ፣ ወጥቶ ስልክ ማውራት፣ ቴክስቶችን መደበቅ፣ መደለት እንግዲህ እንዳልሆነው በቃ እኛ ምንም እንደባበቅ ሰዎች አይደለንም። እሺ ፍላጎት ከሌለኝ እኔ ምን ማድረግ እችላለሁ? በቃ ስሜት የለኝም ላንቺ። ለሙላፍ እንደዚህ ልትለኝ አትችልም። ስሜት ከሌለኝ ድነዛብጫ ለምን አጠገቤ ቤት ተቀምጠሽ? አዎ አውቃለሁ፣ አለቄ ነሽ፣ ግን ከዚህ በላይ ምንም ነገር ላደርግ አልችልም። አሁንም ይሄን ሀሳብ እኔ ስራ ላይ አይደለሁም። አልችልም። እኔ ከዛ ህይወት ውስጥ እስከወጣ ድረስ እንደዘነን ነገር ማሰብ አልችልም እያልኩሽ ነው። ጓደኛም ከሆነች እኮ የእርግማን አይደለም፣ ቢያስተዋውቀኝ ደስ ይለኛል። ምንድነው ይናከል ጓደኛ እና ቤት ዘግተው መሾካሾክ ነገር፣ አጋጣሚ ወጣ ብዬ ስመለስ የሆነ መርበትበት ነገር በቃ አለ አይደል? የሆነ ውስጥ ላይ ጤናማ ነገር ከሌለ ሰዎችን ስታይ የምታሳየው የሆነ የጭንቀትና የመረበሽ ነገር ስሜት አለ። እሱን ነገር በተደጋጋሚ ማስተዋል ጀመርኩ። ለኔ ያለ በቃ ለኔ የምታደርገው ያንዳንዱ ነገር ደግሞ አንተ ለኔ ስሜት እንዳለህ ነው የሚሰማኝ። እሺ ይቅርታ አልኩሽ እኮ። ምንድነው ይቅርታ? ከተሰማኝ በኋላ ነው ይቅርታ? እሺ ዘገሩን አውራኝ፣ ዘገሩን አውራኝ። በዚህ ጉዳይ ላይ ነገር ያለው በቃ ባለውለታዬ ነች፣ ጓደኛዬ እንደ እህቴ የማየት ነች። ስለዚህ እዚህ ድረስ ካወቅ በቂ ነው። ሌላ ነገር አንተን አይመለከትም። ሰምቼው የማላቀው አይቼው የማላቀው ባህሪ ነው ያየሁትም የሰማሁትም። እሱና እሷ ግን የሴትና የወንድ ጓደኝነት እንደሌላቸው ግን ለሆነ ጥሩ ላልሆነ ተልእኮ ግን እንደተገናኙ ነው የተረዳሁት። እሱም የሚዋራው ነገር እሷ እና ወንዶችን እንፈልጋለን የሚሉት ነገር ወንዶች እንፈልጋለን፣ ልጆች እንደዚህ ህጻናት ነገሮች እንፈልጋለን። ሰብለ እሺ አሁን በቃ እኔ ምንም አይነት አብረኸኝ ማተኛ ከሆነ አትጠጋገኝ፣ ምንም አትበለኝ፣ እዛ ጋር በቃ በቻለ አይ ካልክ ግን በቃ እኔ በቃ በጣም እያስጠላኸኝ ነው። አብረኸኝ ማተኛ ከሆነ ምንም ካላውሽ ተይኝ በቃ። ሰላም ውድ ተመልካቾቻችን፣ እንግዲህ ተመልሰን ወደ እናንተ መተናል። በድብቅ ካሜራ የተቀረጸው እናንተ በጥቂትም ቢሆን ለማሳየት ሞክረናል። እንግዲህ እዛ ላይ ቪዲዮ ላይ እንደተመለከትነው ሰውየው ወንጀለኛ ነው። ማለትም ስለ ህፃናት ዝውውር፣ ስለ ህፃናት ማገት፣ ስለ ምናምን እያወራ ነበር እና ሁለቱም እሷም እሱም ናቸው ወንጀለኛ ሆኖ ያገኘናቸው። ምክንያቱም እሷም እዚህ ስራ ላይ እየሰራች እንደሆነና ባለቃቸው ስር እንዳሉ እና እንደገና ከሷ በላይ ማለትም ከሁለቱም በላይ አለቃ እንዳለ ለመረዳት ችለናል። ለዚህ እሱ በተለይ በጣም ትልቅ ማስረጃ ነው ለኛ የሰጡን። ምክንያቱም ወንድሞት ሆኖ እንደዚህ አይነት ማስረጃ ለሰው አሳልፎ መስጠት ማለት ትንሽ ይከብዳል። እሱ ግን ወንድሙን ከዚህ ነገር ለማላቀቅበት ጭንቅና መከራ ውስጥ ወንድሙን ለማውጣት ይወላ ርቀት ሄደው ማለትም ድብቅ ካሜራ ማለት ማንም ሰው ማለት ሊገምቱም ሊያስበውም አይችልም። በሰዓት ላይ ሰምቶ ዝም ሊል ይችላል ወይ በዛ ከተባለ ድምጽ ሊቀዳ ይችላል እንጂ ድብቅ ካሜራ አስቀምጦ ቪዲዮን ለማስቀረት መሞከር ማለት ለእርሱ ምስጋና ለማቅረብ በጣም ከልቤ ምስጋና ለማቅረብ ፈልጋለሁ። እንግዲህ እርሱም አይተውታል። እዚህ ጋር ሆነ መደጋገም እንትን አይኖር ወንድሞት ወንጀል ነው እየሰራ ያለው። እርሱም እንደጠረጠሩትም የተለየ ነገር እየሰራ ነው፣ የተለየ ነገር እያደረገ ነው። እንደሚ ከበፊቱ ባህሪው ተቀይሯል ምናምን ሲሉ ነበርና ለዚሁ ነው ማለትም እርሱ እንደጠረጠሩት ነው። የህፃናት ንግድ እርሱም ነግረውኛል። ህፃናትና ወንዶችን ይፈልጋሉ በጣም ብሎ ቅድም እያሉ ነበር። ከነሱም አፍ ሰምተነዋል ይሄን ነገር ህፃናትን እንደሚፈልጉ፣ ህፃናት እንደሚያግቱ፣ ወጣቶችን ወንዶችን እንደሚፈልጉ እያወሩ ነበርና እንግዲህ ከዚህ በኋላ የሚሆነው እሱን ወንጀሉ ላይ ማን እንዳለበት ምን እየተሰራ እንደሆነ ልጆቹንስ ካገቷቸው ከወሰዷቸው በኋላ የሚሰሩትን ነገር ለማጣራት እንሞክራለን። እኛ በአቅማችንም ልጆቹንም ካሉበት ቦታ ላይ ልጆቹ የት ይገኛሉ የሚለውን ነገር በራሳችን ለማጣራት እንሞክራለን። እርሶ ግን በጣም ለእርሶ መጀመሪያ ምስጋና በጣም ላመሰግንም ላቀርብም እፈልጋለሁ።
እርሶ የሚሉት ሀሳብ ካለ እስኪ እንስማ። አይ እውነት እንደው በጣም ይህንን ሳደርግ ልቤ በጣም በሀዘን ተሰብሮ ብዙ ውስብስብ ስሜት ውስጥ ሆኜ ነው እውነት ለመናገር በጣም በጣም ነው ያዘንኩት። እኔ በዛም ተብሎ በዚህ ወንድሜ ወንጀለኛ እንዳይሆን ቢቻል ድሮ እንደነበረው እንዳስተዳደጋችን ወንድማማች ሆነን ሰብአዊ ሰው ሆነን እንድንኖር ነበር ፍላጎቴ። ያ ካልሆነም ግን ዝምድናውም በታሰበው መንገድ ካልቀጠለ ይሄ ልጅ ወንጀል ውስጥ እንዳይገባ አልባሌ ነገር ውስጥ እንዳይገባ ነው ትግል እያደረኩ ያለሁት። እውነት ለመናገር ያንን ካሜራም ሳስቀምጥ ከህሊናዬ ጋር በጣም እየተጣላሁ ነው። ግን ደግሞ ወንድሜን ለማትረፍ ማድረግ ነበረብኝ። ያም ሆኖ ግን ከድካም በስተቀር የፈለኩትን ወንድሜን እያገኘው አይደለም። እንግዲህ ከፈጣሪ በታች እናንተም ተጨምራችሁ በእውነቱ በዚህ አጋጣሚ ማመስገን እንፈልጋለሁ። በጣም ከጎን የሆናችሁ በጣም እየተባበራችሁኝ ነው። በችግሬ እየደረሳችሁልኝ ነው። መጣም ሰሞኑን ራሱ የነበራችሁ ድጋፍ ክትትልና ጥበቃ በጣም ነው ማመሰግነውና ከዚህ በላይ ሰብአዊነት ምን አለ እንግዲህ? ከዚህ በላይ በጎ ተግባር ምን አለ እንግዲህ? ያው ስራችንን የሰራ ነው እንግዲህ። እርሶ ግን በጣም የሚደነቅ ነገር ነው። እንዴት የድብቅ ካሜራው ሀሳብ ግን እንዴት መጣለት? ካሜራ ገጥመው ራስዎት ይሄን ነገር በምስል ለማስቀረጥ እንዴት አሰቡ? ማለትም ብዙ ሰው ይሄ ነገር አይመጣለትም ማለትም ከሀሳብም አይገባም። ኖርማል እንደዚህ አይነት ችግሮች ሲፈጠሩ ችግሩን ጠርቶ ለማውራትና ችግሩን በዛ ከተባለ ቀደም እንዳልኩት ቢበዛ በጣም ጥርጣሬ ካለባቸው ሳውንድ ማለትም ድምጽ ቀርተው ለማስቀመጥ ነው የሚሞክሩት እንጂ እንደዚህ ምስል ለመግ በድብቅ ካሜራ አድርገው ምናምን እንደዚህ አርቀው አያስቡም። እንዴት ይሄ ሀሳብ መጣለት እርሱ? እንግዲህ ችግር መፍትሄ ይወልዳል። አንዳንድ ጊዜ በችግር ውስጥ ስታልፍ እየተፈተነ ብቻ ሳይሆን አንተም አምሮህን እያሰበ እየሰራ ነው የምታልፈው እና ለአንድ ችግር መፍትሄ ለማግኘት በጣርክ ቁጥር አስተሳሰብን በዛው ልክ እየዳበረ ነው የሚሄደውና ዛሬ እንደምታዩት እንግዲህ ለእናንተ አልነግራችሁም። እናንተ ወጣቶች ናችሁ፣ ብዙ ነገሮችን ታያላችሁ። የዚህ ዘመን ትውልድ ጥሩ ነገር መጥፎ ነገር እንዳለው ጥሩ ነገርም አለው። ይሄ ስልጣኔው ቴክኖሎጂ ይዞት የመጣው ብዙ ስብስብ ነገሮች አሉት። አብረህ በዛን ያክል ባይሆንም እንኳን መከተል አለብህ፣ ቢያንስ መቆም የለብህ እና ያለውን ስልጣኔውን ግሎባላይዜሽኑን ተከትሎ የሚሰሩ ወንጀሎችም መልካም ያልሆኑ ተግባራትም እጅግ ውስብስብና የረቀቁ ናቸው። እንግዲህ እኔም ወንድሜ ከገባበት አዘቅት ለማትረፍ ጥርጣሬም ከቀን ወደ ቀን እየጨመረ ሲመጣ አንዳንድ ይሆኑኛል ያልኳቸው ሰዎችን ማማከር ጀመርኩ፣ መጠየቅ ጀመርኩ። እኔም ያለችኝን እውቀት ተጠቅሜ ግን ደግሞ ያገዘኝ አንድ ጥሩ ባለንጀራዬ ጓደኛዬ ነበርና ስነግረው ሊያምነኝ አልፈለገም። አስተዳደጋችንን ያውቃል፣ ውሏችንን ያውቃል፣ አኗኗራችንን ያውቃል። በዚህ ልክ እንዴት እንደውም ጤንነቴን ሁሉ እስከ መጠራጠር ደርሷል። እንዴት ለወንድም ካሜራ እንዴት? ከ3 ቀን በላይ ተጨቃጨቀን። መጨረሻ ላይ ግን ስነግረው እሱም ከሚያየው ነገር እንዲያስተውል እኔ በነገርኩት ሳይሆን አይኑንም ጆሮንም አንቀቶ ይሄን ልጅ እንዲከታተል የቤት ስራ ሰጠሁት። ከዛ እሱም ለመረዳት ቻለ። እንደኔው መጠራጠር ሲጀምር አገዘኝ። ሲያገዘኝ ይሄንን ካሜራ በጣም ጥንቃቄ በተሞላበት መንገድ አስቀመጥ ነው። እነዚህ አዳዲስ ቤት የሚያሳምሩ ጌጣጌጦች ማለት ጀመርኩኝ። በእሱ አስመሰለን በስውር በማያስነቃ መልኩ ለመጠቀም ሞከረን። ያው የእናንተም ድጋፍ ተጨምሮበት ነው እንግዲህ ከፈጣሪ በታች እንግዲህ ያንን የማደርገው መቼም ሰው ይረዳኛል ብዬ ገምታለሁ። ወንድሜን ስለምጠላው ልገፋው ፈልጌ ሳይሆን እያጣሁት ስለሆነ ወንድሜን እያጣሁት ስለሆነ ያን ማድረግ ደግሞ ግዴታዬ ነበረ። ስለዚህ አሁንም እንግዲህ አንተም ቅድም ብለዋል ወንጀል ውስጥ እንደገባ ግን ምንም የሚያጠያይቅም የሚያጠራጥርም ነገርም አይደለም። በትክክል እናንተ የሚያገኛቸዋቸው መረጃዎች አሉ፣ ማስረጃዎች አሉ። እንግዲህ ከዛ በላይ በትክክል አሁን ያሉት ሀሳብ ትክክል ነው። እኛ
በድብቅ ካሜራውን እርሱ አስቀምጠው ለዚህ ማስረጃ ቢያቀርቡልንም እኛ እንግዲህ ይሄናል የሰራነው ነገር የለም። ድብቅ ካሜራው ላይ አይተን ግን ወንጀለኛው ማን ነው አልጡስ ነገር ትክክል ነው ይሄ ልጅስ ምንድነው እየሰራ ያለውን ነገር ለማለት ለመመርመር ሞክረናል። እርሱም እንደጠረጠሩት እንግዲህ ልጁን ወንጀለኛ ማለትም ልጅቷን ሁለቱም ወንጀለኛ ናቸው። ግን የእርሱ ወንድምን ፎከስ አድርገው እዚህ ነገር ውስጥ ስለገቡ ያው ወንጀለኛው ነው አግኝተነዋል ወንድሞት እና በዚህ ትንሽ እኔም ያልጠበቅኩት ነገር ነው። ምክንያቱም ቢያወራ ቢልም ማለት ይሄን ነገር ላይ እንትን ያል ብዬ አላሰብኩም። ከነገሩኝ አንፃር እርሱ ማስተዳደጉንም ነግረውኛል። አብራችሁ ብዙ ነገር እንደሆኑ ነግረውኛልና ከዛ አንፃር ማለት ከጥርጣሬ አንፃር ይሆናል ብዬ ነበር ያሰብኩት። ግን በአንዴ ነገሮች ሁላ እርሱ ወደ ገመቱትና ወደ ጠበቁት መንገድ ነው ሄደው። በእንግዲህ ከዚህ በኋላ የሚኖረን ነገር እሱን ይዘን ከእሱ ጋር ያለን ነገር ለማውራት እንሞክራለን። እዚህ ነገር ውስጥ እንዴት እንደገባ ምን እየሰራ እንደሆነ ልጆችን ስለምን እንደሚያግቷቸውና እንደሚይዟቸው ማገት በራሱ ህፃናት ልጆችን ካለ ቤተሰብ ፍቃድ ካለ ወላጅ ፍቃድ ሰርቆ መውሰድ ማለትም ማገት ትልቅ ወንጀል ነው። ምክንያቱም ወላጆች ያለቅሳሉ፣ የእናቶች እንባ ደግሞ በጣም ይከብዳልና እናቶችን እያስለቀሱ ነው የሚሆኑት። ማለትም ከአንደበቱ የወጣ ነገር ነው ይሄ። ህፃናት ልጆችን እናግታለን እና እያለት ነበር። ህፃናት ልጆች ሲታገቱ እንግዲህ ያለውን ነገር ያውቁታል፣ እርሶም ይረዱታል ብዬ አስባለሁ። ማለት ያሉበትን ነገር ባላቅም ልጅ ኑሮት አይኑሮት ባላቅም የወላጅ ነገር የእናት ነገር ይገባውታል ብዬ አስባለሁ። የእናት እንባ በጣም ከባድ ነው፣ የእናት ሀዘን በጣም ከባድ ነው እና እናቶች እነሱ ለጥቅማቸው እነሱ ለሚያገኙት ነገር ሲሉ ህፃናት ልጆችን ሲያግቱ እናቶች የሚያነቡት እንባ በምንም አይነት ገንዘብ በምንም አይነት ንብረት ሊመለስ የማይችል እንባ ነው የሚያነቡት። የሚያዝኑት ሀዘን በጣም ከባድ ነው የሚሆነውና ከዚህ ነገር ደግሞ ወንድምህም ማለትም ያለበት ወንጀል ላይ ምን እንደሚሰራ ልጆቹን ምን እንደሚያደርጋቸው ታገታቸው በኋላ መቼስ በሰላም አይለቃቸው። ምክንያቱም ብዙ ነገሮች አሉ አሁን የምንሰማቸው የምናውቃቸው እኛ ብዙ አይነት ነገሮችም እንሰራለን። ከዚህ በፊትም ያዝነው በዚህ ዙሪያ አንድ ኬዝ አለና ከዛ ነገር ጋር ትንሽ ተመሳሳይነትና ተገናኝነት ያለው ይመስለኛል። እሱንም ለማጣራት እንሞክራለን እኛ በራሳችን መንገድ። ስለዚህ ልጁም አሁን ላይ ወንጀል ውስጥ እንደሆነ ማረጋገጫ ይዘናል። ከዚህ በኋላ የሚኖረን ነገር ልጁን በምናረግበት መንገድ ማለትም በምናጣራበት መንገድ አጣርተን እንደነገርኩ ነው እንግዲህ እናቶችን ባከባድ ስለሆነ እኛም እዚህ ጋር ህዝብ ኃላፊነት ጥሎብን ብዙ ሰዎች እኛ ላይ ተስፋ ጥለው ብዙ ጭንቀት ከኛ ጋር ተጨንቀው ነው እኛን የሚከታተሉንም ቤተሰቦች አሉና ለዚህ ደግሞ እኛ ከአቅማችንም በላይ ሆነ ህይወታችንን መስዋዕት እስከማድረግ ድረስ እንደርሳለን ለምንሰራው ስራ ማለት ነው። ስራችንን እዚህ ጋር ብዙ የተጋነነ ነገር እንትን ባንልበትም እዚህ ጋር ግን የሰው ኃላፊነት ሰው አንተን ተስፋ ሲያደርግ ብዙ ነገር ማለት ይኖርባል። ኃላፊነት ስትሸከም በተለይ የህዝብን ኃላፊነት ተሸክመ ስትሰራ የኛ ስራ እንደዛ ነውና ለዛ ኃላፊነት ስላለብን ይሄን ነገር ለማጣራት እስከመጨረሻው ድረስ የሚያስፈልገንን ክትትል አድርገን የሚያስፈልገውን ወንጀል ለማጋለጥ እንሰራለን ማለት ነው። እኔ ትንሽ አሁን የከበደኝ ያንተ ስሜት ነው አሁን ላይ። ምክንያቱም ወንድምክ ስንት አመት ሙሉ ታናሽ ነው እንደነገርከኝና ብዙ ዋጋ ከፍያለሁ እንደ አባቱ ነው እያልከኝ ነበር። እንደገና ብዙ የምትደባበቁት ነገር እንደሌለ ሁሉ ነገራችሁ ግልጽ እንደሆነ ነው ነገርከኝና ከዛ ሁላ ነገር ወጥተክ በአንዴ ተገላቢጦች ሲሆንበት ነገር ትንሽ ለአንተ ይከብዳልና አሁን ያለበት ስሜት እንጃ ልገምተው አልችልም። ግን ምንም ነገር ይፈጠር መቋቋም የሚኖርብሃል። ማለትም ብዙ ነገሮች ይፈጠራሉ፣ ከዚህም በላይ ብዙ ነገሮች ሊመጡም ይችላሉና ራስን ለዛ ነገሮች ዝግጁ ማድረግ ራስን ጠንካራ ማድረግና እንደዚሁ ደግሞ ወንድምህን ነፃ ለማውጣት ከዚህ ሁላ ነገር ጀርባም እንዳለ ለማወቅ ጓግተህ ወንድምህን ነፃ ለማውጣት መሞከር ራሱ አንድ የሚደነቅና ትልቅ ስራ ነው የሰራኸው። ምን እየተሰማ ነው አሁን ላይ? ስሜትን ባውቀው ደስ ይለኛል። እውነት ለመናገር ይህንን ስሜት ለመረዳት ቦታው ላይ መሆን ይጠይቃል። በጣም ከባድ ነው። እንደዛ በስንት ችግር ተጠብሰን ስንት መጥፎ ቀኖችን ተቋቁመን አሳልፈን ዛሬ ምን እንደተፈጠረ እንኳን ሳይታወቅ
ምክንያቱም ብታውቀው እኮ ይቀልሃል። ወይ የኔ ጥፋት ነው ወይ የሱ ጥፋት ነው ወይ የሌላ አካል ጥፋት ነው። ቢያንስ ምክንያቱ እኮ ባለቤት ሲኖረው ይቀልሃል። ከዛ ጋር ያለ ስህተት ነው ወይ ደግሞ የሆነ አካል ስህተት ነው። ምክንያቱ ግልጽ ባልሆነበት መንገድ ወንድሜን እንደጉም ብን ብሎ ተኖ ከጎን የሳጣው ይሄንን ስሜት መረዳት በጣም ከባድ ነው። አሁንም ድረስ ባይኔ እያየሁ በጆሮዬ እየሰማሁ ለማመን ተቸግሬያለሁ። እውነት ለመናገር ለማመን በጣም ተቸግሬያለሁ። ምንድን ነው የተፈጠረው? እኔ እንደውም የሆነ ሰዓት ላይ ራሴን ጠላው። በቃ ራሴን እስከ መጥላት ደረሱ። ለምንድን ነው የምኖረው? አንዳንዴ ለካ መላመድም ከመጥፎ ነው መሰለኝ። ተላምደህ ያንን ሰው በድንገት ማጣት በጣም ከባድ ነው። አብሶም ደግሞ ወንድምህን ስታጣ ጤናማ ስሜት ሊሰማ አይችልም። ሰው ምግብ አልበላኝ አለ፣ እንቅልፍ አልወስደኝ አለ ሲል ተረት ነበር የሚመስለኝ፣ ጨዋታ ነበር የሚመስለኝ። በጣም ከባድ ነገር ነው። እርቦ ምግብ መብላት አለመቻል፣ ደክሞ መተኛት አለመቻል፣ ማረፍ ፈልገ ማረፍ አለመቻል፣ ቀን ይሁን ሌሊት ይሁን ቀኑን ራሱ መለየት እስከሚያቅተኝ ድረስ ሁሉም ነገር ነው ጭልም ያለብኝ። ባንዴ ነው ድብልቅልቅ ያለብኝ እና በጣም ከባድ ነው። በጣም ይከብዳል። ደግሞ እናትና አባቶቻችሁ እዚህ ነው ያሉት ወይስ? አይ እነሱ እዚህ አይደሉም፣ እዚህ ራቅ ያሉ ቦታዎች ናቸው። እና ኦኬ፣ ከእናንተ እዚህ እየኖራችሁ ነው? እኛ ነን በቃ እናትም አባትም ወንድምም እህትም ሆነን እኛ ነን። ቤተሰብ ሙሉ ቤተሰብ እኛ ነን። በቃ የቤተሰብ ሁኔታ እንዴት ነው? እነሱ ያው እንግዲህ እኛን በድህነት በችግር ነው ያሳደጉን። እንደውም እኛ ያገኘናትን ነገር ጥረን ግረን ለእነሱ መትረፍ የሚገባን ጊዜ ነው የነበረው። ግን ደግሞ ያ ሲሆን ገንዘብ በምንም መንገድ ሊመጣ ይችላል። ግን ጤናማ በሆነ መንገድ ካልሆነ ደግሞ ለነፍስም ለስጋም አይበጅም። ደግሞ ይሄ ከስንቱ ጋር ነው የምትጣላው? ከሰው ከተጣላ ከፈጣሪ መስማማት አለብህ። ይሆናል ወይ? ከባድ ነው። እና ምን ቢፈጠር ነው? ወይስ እኔ ስህተት ሰርቼ ነው ወይ በአንዴ እንደዚህ ላጣው የቻልኩት? ምን ቢፈጠር ነው? እንግዲህ ከልጅቷ ጋርም የጓደኝነት ቢሆን ኖሮ ጥሩ ነበር፣ ቀሎኝ ነበር። እኔም ግን ደግሞ አይደለም እና ትንሽ ለመገመት ከባድ ነው በጣም። እንዴትስ ነው መውጣት የሚችለው? እንግዲህ ፈጣሪ ይርዳን ነው የምለው። የኔስ ያለውበት ስሜት ግን በጣም ከባድ ነው። ከገባበት ችግር በላይ ደግሞ የሚመልስልኝ መልስና የሚያሳየኝ ሁኔታ በጣም ነው የረበሸኝ፣ በጣም ነው ያስደነገጠኝ። ለመናገር ሁሉ አንደበቴ ነው የተቆለፈው ማለት ነው። በጣም ነው የደነገጥኩት እና ትንሽ ከብዶኛል። በጣም አስቸጋሪ ነገር። አሁን ያሉበትን ስሜት እኔ ቅድም እንዳልኩት ማለትም አሁን ለመረዳት እርሶ ጋር ያለውን ስሜት ይከብዳል። ምክንያቱም ወንድምን አብረው ያሳደጉትን እንደ ልጆት የሚያዩትን እንደ ወንድም እንደ ጓደኛ ሆናችሁ የምንኖሩትን ልጅ በአንዴ ማጣት ማለት ትንሽ ይከብዳል። እርሶ ጋር ያለውን ስሜት ለመረዳት ግን ከዚህ በኋላ እንግዲህ አንዴ ወደፊት መሄድ ጀምረናል። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ከዚህ በኋላ ያለውን ነገር እውነቱን ግልጽ የተደበቀው ነገር እያጣራን የምንሄድ ይሆናል። አሁን ላይ እንዴት ነው ወንድምህ? መምጫው ሰዓት ነው ወይስ አሁን እንደውልለት? ማለቴ መምጫው ሰዓት ደርሷል እያሉ ነበር ቅድም። አይ መደወሉ ብዙ ሄሎ፣ ምንድነው እዚህ ግን ማን እንደም የመጣው? ውጭ ያሉ ሰዎች እነማን ናቸው? ተረጋጋ ወንድሜ ነው። ውጭ ያሉ ሰዎች እነማን ናቸው? እስኪ ተረጋጋማ። ካሜራውን አጥፋው። ማን አንተ? ተረጋጋ እኮ ካሜራውን አጥፋው። እኔ መርማሪ ጋዜጠኛ ነኝ። ሄደ ተመራመረ። የምትመረመርበት እኔ ምን አገባኝ እኮ የኛ ቤት ነው እንደምትመረመረው። እሺ ተረጋጋና። ማን ነው? በዛ ብለህ ምን አትረጋጋ እኮ ማን ነው? እኮ ቁጭ በል እነግርሃለሁ እኮ ንገረኝ። ማን ነው? ተረጋጋና ቁጭ በል። እየሰማኸኝ ነው? ካሜራውን አጥፋው። ካሜራውን አይጠፋም። ካሜራ የሚጠፋ በምክንያት ተረጋጋ አሉ። ካሜራውን አጥፋው እያልኩ ነው። ካሜራ መጀመሪያ ተረጋጋና ቁጭ በል። እየሰማኸኝ ነው? በገዛ ቤቴ ነው እንደምታስፈራራኝ። ተረጋጋና ቁጭ በል። በገዛ ቤቴ ነው የምታስፈራራኝ እኮ። ምንድን ነው የመጣው? ቆይ እስኪ ዝቅ ወታችሁ ቁጭ በል። መጀመሪያ እኔ ነኝ የጠራኋቸው። ቁጭ በል። ምንድን ነው የጠራኋቸው? ሁሉን ነገር ደርሼበታለሁ እኮ። ለምንድን ነው የጠራኋቸው? ወንጀል እየሰራ ስለሆነ ጥቆማ ሰጥቻቸው ነው የመጣው። ማን ነው ወንጀል የሰራው?
ማን ነው እንጂ ሰራው? ተረጋጋ። ጭራሽ ማን ነው እንጂ ሰራው? ተረጋጋ። ጭራሽ ለታንቀ ልቀቀኝ እያልኩ ነው። አንተ ስለኔ ሰዎች ምን አገባ? ልቀቀኝ። ተረጋጋና ቁጭ ልቀቀኝ። አንተ ማን ነው እንጂ ሰራው? አንዴ ካሜራውን ዝም በል ተረጋጋ። አንዴ ካሜራውን ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ በዛብህ ወንጀል እንዳለ ተደርሶበታል። ከዚህ በኋላ ማውን ትጨርጨራለህ? ስለምን በወንጀል ነው የምታወራው? በገዛ ቤት ህይወት መተነው እንደ ወንጀለኛ ነው ምናምን የምትለኝ? ስለሰራ ወንጀል ነው እያወራሁ ያለሁት። ቆይ አይደለም የህግ አካላት ካሉ አንተ ምን ቤት ነው እዚህ ጋር የምትመጣው? እኔ መርማሪ ጋዜጠኛ ነኝ። መታወቂያ ነው ያስቻለሁ። ከፈለክ በድጋሚ አሁንም ላሳይ ይችላል። ስማ ምርመራህን ሄደህ ሌላ ቦታ መመራመር ትችላለህ። እነሱ ይጠይቁኝ። አንተ ምን ቤት ነህ? እኔም የህግ አካል ነኝ። የህግ አካል ከሆንክማ ካሜራ አምጥተህ አልነበረም የምትጠይቀኝ? እኔ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ሞገስ እባላለሁ። ሰውዬ ምንድነው ከኔ የምትፈልገው? ለብሮ ህጻናቶች የምጠልፈው ለብሮ ህጻናቶች የምሰርቅ ስምና በህጻናት ነው የምታወራው? ስለምሰራው ወንጀል እያንዳንዱ ነገር አውቃለሁ። ወንድም ነግሮኛል። ያ ከገጠር ያመጣሁት ወንድሜ ነው የነገረህ? እኔ ለሱ ብዬ ስንት ነገር እንዳደረግኩ ነግሮሃል? እሺ እስኪ ልስማክሽ። እስኪ ንገረኝ። ስለ ህይወቴ ማውራት ግዴታ የለብኝ አይመስለኝም። ኮተቶችን ሰብስበህ ብትወጣልኝ ደስ ይለኛል። ያለ የገዛ ቤት ይመስለኝ። ማስረጃ አለ ወይም ደግሞ ከፍርድ ቤት ወረቀት አምጥተሃል? ወረቀት አለኝ፣ ማሳየት ይችላል። እሺ ምንድነው የፈለገው? ወንድም ስለሰራቸው ስላያንዳንዱ ወንጀል እሱ ጥሩ ሰው ነው። ረርቶን ስላንተ ወንጀሎች በሙሉ ደርሰንበታል። ስለምን ወንጀል ነው የምታወራው? ስለሰራው ወንጀል። ወንጀል ሰርቼ አይደለም እዚህ ደረስኩት። ወንጀል ባሰራ። ይሄን ደግሞ ስንት የሰፈር ሰዎችን መጠየቅ ትችላለህ። ቀደም ለምን አናከም? ወንድምን በገዛ ቤቴ የፈለኩትን ነገር ማድረግ መብት ያለኝ መሰለኝ። ወንድምም የማነገን መብት የለም። ወንድሜ እንደሆነ በምን አወቅ? ኦኬ ወንድምም አይደለም። ልክ ነው። ከገጠር ልረዳው የመጣው ሰው እኮ ነው። ልረዳው ነው የመጣው ጭራሽ አንተ? እሺ ቀጥል እስኪ። ቆይ ምንድነው ሀሳባችሁ? ሁላችሁም እዚህ ጋር ምንድነው? ህፃናት ስለምን ህፃን ነው የምታወራብኝ? ፈጣጣ ነህ በጣም ደግሞ ጭራሽ። ካንተ በላይ ፈጣጣ አለ እንዴ? በገዛ ቤት መጥቶ ወንጀለኛ ነኝ ከሚል በላይ ፈጣጣ። ወንጀል አልሰራም ብለህ ነው የምታምነው አንተ? ስለምን ወንጀል ነው የምታወራው? ምንም አይነት ወንጀል አልሰራም አንተ እስከዛሬ። እኔ በፊኒሺንግ ስራ እኮ ሰፈር ምድሩ ያወቀኝ ሰው ነኝ። ከዛ ውጪ ሌላ ምንም ስራ የለኝም። እሺ ምንድነው ስራ? ምን አይነት ፊኒሺንግ ስራ? ሌላ ወንጀል በሰራ ኖሮ ከዚህ የተሻለ አሪፍ ቤት አይኖረኝም ነበር? ወንጀለኛ ከዚህ ኮተታም ሰው ጋር ኖር ታይኝ ነበር። ፊኒሺንግ ስራ እየሰራ መቼስ ታዲያ ወንጀል እንዳይታወቅብህ ነው እንጂ የምፈልገው ጻላ ያለ ቤት ተከራይተህ ትኖራለህ ብዬ አላስብም። ይሄ እኮ መደበቂያችሁ ነው። አንተና መሰሎች መደበቂያችሁ። ሰውዬ ምንም ነገር ወንጀል የሚባል ሰርቼ አላቅም አልኩ። ይሄ ቤት የማን ነው? የራሴ። የራስ ቤት ነው? የአባቴ ነበረ። አባቴ ሞተ፣ ወረስኩ። ኦኬ አባትህ ሞቷል? አዎ። እሺ ለሱ ደግሞ አጎቱ ነው። እሱ ወንድም አይደለም? ወንድም አይደለም። እሺ ቀጥል። ስራክ ምንድነው አንተ በትክክል? ምን የፊኒሺንግ ስራ ነው የምትሰራው? እሱ ነገር አይመለከትም። የመጣው ወንጀል ልትመረምር እንጂ ገዛ ህይወቴን ልትመረምረኝ አይደለም አይደል? እኮ ህይወትን ስመረምር ነው ከወንጀል የማገኘው። ስለሱ ነገር አይመለከትም። ስለዚህ አላወራም። በጣም ፈጣጣ ነህ። ካንተ በላይ ፈጣጣ የለም እያልኩ ነው ሰውዬ። ልጆቹን ነው የምትወስዳቸው ከሰርክ በኋላ እንግዲህ ቀስ እያልክ ንገረኝ። ችግር የለውም። እኔ እኮ ስለምን ልጅ ነው የምታወራው? ይኸውልህ መጀመሪያ አንድ ነገር ልንገርህ። አንተ በራስ ፍቃድ የሰራውን ወንጀል የምሰራውን ነገር ከነገርከኝ ማለትም ስለምሰራቸው ነገሮች ስለምትሰርቃቸው ልጆች ከወሰድክ በኋላ
የት እንደምታደርጋቸው ስለ እያንዳንዱ ስለ አብሮክ ማን እንደሚሰራ ጭምር እያንዳንዱ ነገር በግልጽ ትነግረኛለህ። እኔ ደግሞ በኋላ ለሚመጣ በጣም ጥሩ ስክሪፕት ትጽፋለህ ጃል። እንዴት ነው ሁላችሁም ተዋናዮች ናችሁ ማለት ነው እዚህ ጋር ያላችሁት? አይ ሁላችንም እዚህ ያለነው ጋዜጠኞች ነን እንጂ ተዋናዮች አይደለም። ተዋናዮች ናችሁ እንጂ የምን ህፃን መስራቅ፣ የምን መደበቅ፣ የምን የሥራ ባልደረባ ነው? ሁሉም ነገር ነገረኝና ነገሮችን እናቀላችሁ። ሰውዬ የማውቀው ነገር የለም እያልኩ ነው። ላቀልልክ እያልኩ ነው። አይ እምቢ ብለህ እኔ በራሴ መንገድ ሄጄ ግን ያን ነገር እጄ ላይ ካስገባው በኋላ ምንም የምንደራደርበትና የምናወራበት መንገድ አይኖርም። አሁን እድሉን ልስጥ ብዬ ነው። ሰውዬ ጆሮ ይሰማል። ምንም የማውቀው ነገር የለም እያልኩ ነው። ምንድነው ማስረጃ? ስለምንድን ነው የምታወራው? ወንድምን ቅድም ለምን አነከው? ታዲያ ምንም ማስረጃ ምንም ወንጀል ከሌለም በገዛ ቤቴ ምንም ነገር ማድረግ መብት ያለኝ ሁሉን ነገር እንዳጋለጠብህ ስታውቅ ወንድምን አነከው እና ታዲያ ምንም ስለማላውቀው ወንጀል እያወራችሁብኝ ምንድነው የምትፈልገው? ስለማታውቀው ወንጀል ከሆነማ ስለ ወንጀሉ ለማወቅ ነው እንጂ ሞክረው እኮ ወንድምን ለማነቅ አትዘልም። ይሄን ሁሉ ሰው ይዘብኝ መተህ ነው በሰላም ማወራ? በሰላም አውራኝ አይደለም ያልኩህ። ወንድምህንም እኮ በሰላም እያወራሁ አይደለም። ወንድምን ለምን አይነከው ዘለ አይመለከትም። የፈራውና የሚጋለጥብህ ነገር ስላለ ነው። አጋለጥኩብህ ሲል ዘለ ያነከው አይደል? ጥሩ ስክሪፕት ጽፋላችሁ። ምን ፕራንክ ምናምን ልትሰሩ መጣችሁ ነው? የማልገጥና የኖርማል የፌስ ሳይቀንና ጨዋታን እዛው ያለመርክበት እዚህ ያስኩትን ስራና ቁም ነገር ነው። ቁም ነገር ከፈለክ ታዲያ ሄደህ ስቱዲዮ ውስጥ ቅረጻ። እዛ አይደለም የምትቀርጸው። ይሄ ስቱዲዮ ይመስላል እንዴ? ወንጀለኛ ሆነክ ያወራው ከእንደዚህ በትትና በትዕግስት ያወራው ያለውትኝ ነገሮችን እንዲቀልል ስለንፈልግና ያሉት ነገሮች ደግሞ በግልጽ አውርተን መፍታት እንድንችል እድል እየሰጠው ነው። መፍታት የምትችለው ምንም ነገር የለም። ስለዚህ የምትናገረውም ሆነ የምታወራው ነገር የለም። ምን ማስረጃ አለ? ምንም ማስረጃ የለኝም ብለህ ነው የምታስበው? ማስረጃ ቢኖርህማ ኖሮ እስከዚህ ድረስ አለፈልፍ ነበር እኮ። አንድ ነገር ልንገርህ፣ ካለ ማስረጃ ምንም ነገር አላወራም። ቢኖርህ ኖሮማ እስካሁን ድረስ አትቆይም ነበር። እስኪ ከካሜራ ጀርባ አንዴ ስልካችሁን አቀብሉኝ። አዎ ማስረጃ ዝንበት ስልክ አምጣ አምጣ። እሺ እባክህ ይሄን ቪዲዮ ማየት ትችላለህ። አንተም ከነ ሲታባን ያገኘኝ ያኔ ማግኘት ግን ማስረጃ እንዳለኝና ለሁሉ ነገር ካለ ማስረጃ እንደማንቀሳቀስ እንድታውቅ ብዬ ነው እኮ። የታባገኘው እያልኩ ነው። የታባገኘው እያልኩ ነው። ንገረኝ። የታባገኘው ተረጋጋና ቁጭ በል። የታባገኘው የታባገኘው ተረጋጋና ቁጭ በል። ከየት ነው የመጣው? ልቀቀኝ። ከየት ነው የመጣው? ተረጋጋና ቁጭ በል። ከየት ነው የመጣው? ንገረኝ። ካሜራውን አትፈልኝ። ካሜራውን ፈልኝ። እሺ ተረጋጋ። በረደልክ። አሁን ጠጋብ ለምን ነበር ህጻናቶች የምታግተውና የምትይዙት? ለምን ነበር ያውላ ህጻናቶች የምትይዙት? ያውላ ወንጀሎች የምትሰሩት ለምን ተብሎ ነው? እስኪ አሁን ሁሉም ነገር እናገራለሁ ብለን እዚህ መጣው አይደል? ስለዚህ እያንዳንዱ የምጠይቀን ጥያቄ ለእያንዳንዱ ጥያቄ እያንዳንዱ መልስ ተገቢው መልስ አንድም ነገር ሳቀር እንደነገር ይፈልጋሉ። የሰማይ ነው። አሁን እንደ ህጻን ልጅ ማልቀስን ተውና በትክክል ቁጭ ብለህ ንገረኝ። እየሰማሁህ ነው። እሺ በቃ እኔ ወደዚህ ህይወት ውስጥ የገቡት በቃ እንደማንኛውም ሰው ገንዘብ ፍለጋ ብቻ ነው። ሁሉም ሰው ገንዘብ ፍለጋ ነው እዚህ ህይወት ውስጥ የሚገባው። ታዲያ ገንዘብ ፍለጋ ገንዘብ ለማግኘት እንደዚህ አይነት ወንጀል ውስጥ እየገባ የህፃናትን ህይወት እያበላሸክ የእናቶችን እንባ እያፈሰስክ ነው ገንዘብ የምታገኘው? መጀመሪያም ማሳስገብ ወጣት አይደለም? ወጣቱን የሰርቼ የማገኘው ገንዘብ እንደዚህ ይሆናል ብለህ ታስባለህ? ሰው ህፃናት ልጆች እንደዚህ አበላሽተህና አግተህ ለምን ይዋሉ እንኳን ማታቀበት ስራ ውስጥ እየሰራክ ከምታገኘው 100,000 ብር በላብ ሰርተህ የምታገኘው 1 ብር ያበልጣል። ገባክ? እኔ መጀመሪያም መስገባ እንደዚህ አልመሰለኝም ነበር። አሰሪና ሰራተኛ እንደማገናኘት ውጭ ሀገር እንደሚልኩት አይነት ኤጀንሲዎች መስሎኝ ነበር የገባሁት። ከገባሁኝ በኋላ ነው የተታለልኩት። እሺ ቀጥል እስኪ። እዚህ ስራ ውስጥ አስገባችኝ አንድ ጓደኛዬ ነች፣ ሰብለ ትባላለች። ሰብለ ማለት እዚህ ካንተ ጋር የነበረችው ቅድም ማለት ነው? አዎ እሷ ጓደኛክ ነች? የስራ ባልደረባ ነች? አብረን ተምረናል።
አሁን ግን የስራ ባልደረባ ብቻ ነኝ። ሌላ ነገር ውስጥ መግባት በአዜብ ዘንድ ትልቅ ጥፋት ነው። እሺ እየሰማሁ ነው። ቀጥል። ከዛስ? እሷ ቀድማ ነበር የገባችው ካንተ ማለት ነው? እሷ ካስገባች? አዎ። እሺ። እና እሷ ካስገባችኝ በኋላ ያዩዋቸው ነገሮች በሙሉ ግን እንደተነገረኝ ነገር አልነበረም። ምን ነበር ተነግሮክ የነበረው? መጀመሪያ ተነግሮኝ የነበረው ከክፍለ ሀገር ሰዎች እንደሚመጡና እነዛን የሚመጡትን ሰዎች እዚህ ተቀብሎ እንደማስተላለፍ አይነት ስራ ነበረ እንድሰራ የታዘዝኩት። ያን ሲሉኝ እኔ መጀመሪያ መሰለኝ እንዳሰሪና ሰራተኛ ወደ አረብ ሀገር እንደሚልኩ ሰዎች አይነት ነበር የገመትኩት። ግን ልጆቹን እያመጣ ከዚህ ነበር የምታስቀምጠው ስትረከብ? እዚህማ አላስቀምጥም። እዚህ ማቀው ሰፈር ውስጥ እንዴት እንደዚህ ያስቀምጣሉ? ሌላ ቦታ ነበር ማስቀምጠው። ሌላ ማስቀመጫ አላችሁ? አዎ። እሺ ቀጥል። እና ከዛ ከክፍለ ሀገር ሰው ሲገኝ ደውሎ ይጠሩኛል። ሄጄ እቀበልና አምጥቼ እዚህ አሳርፋቸዋለሁ። ከዛ ወደ ሴቶች ከሆኑ ወደ አረብ የተለያዩ ሀገራት የሚወስዷቸው ሰዎች አሉ፣ ለነሱ አስረክባለሁ። ወንዶች ከሆኑ ደግሞ እዚህ የሚረከቡ ሰዎች አሉ፣ ለነሱ እሰጣለሁ። ያ ነው የኔ ድርሻ። ለምን ነው የምታስረክቧቸው? ለምን ስራ ነው የሚብሉት እነዛ ልጆች ታዲያ? መጀመሪያ የተባልኩት ለስራ እንደሚሄዱ ብቻ ነበር የሰማሁት። ከዛ በኋላ ግን ቀስ በቀስ እያልኩኝ ነገሮች እየተረዱኝ ስመጣ ሴቶቹ ወደ ውጭ ሀገራት ወደ ተለያዩ ውጭ ሀገራት የሚሄዱት ለተለያዩ ወሲባዊ ድርጊቶች እንዲሰሩ ተብሎ ነው የሚሄዱት። ማለት አልገባኝም። ወሲባዊ ድርጊቶች ማለት ሌላ ሀገር እየላካችሁ ነው ሰውነታቸውን ገላቸውን መጫወቻ የምታደርጉት ማለት ነው? አዎ። ታዲያ ካወክ በኋላ አንተ ለምን ለማቆም አልሞከርክም? በነዛ ህፃናት ላይ እንኳን ያልራራች ሴትዮ እኔ ላይ ትራራለች ብዬ ነው የማቆመው? ማለት ትራራለች ማለት ነው? ሊያመልጡ ከሞከሩ እንዴት አድርጋ እንደምታሰቃያቸው ነው የማውቀው። ከዚህ በፊት ከዚህ ስራ ለመውጣት የሚፈልጉ ብዙ ሰዎች ነበሩ። መጨረሻቸው አላማረም እንጂ በቃ በቅርብ የማውቀው ሰው አለ። በቃ ለገንዘብ ብለህ ነው ይሁላ የህፃናቶችን ግፍ እያየክ ዝም ያልከው? ምን ማድረግ ይችል ነበረ? ገንዘብ ባታገኝስ ምን ጎደለብህ? ከወንድም ጋር በሰላም ተሳስባችሁ ከገባኝ በኋላ ነው ይሄን ነገር የተረዳሁት እኮ እያልኩ ነው አይደለም እንዴ? ለምንድን ነው የማትረዳኝ አንተም? ከገባኝ በኋላ ነው ይሄን ነገር እንዳለ ያወቅኩት። ከመግባቴ በፊትማ ኖርማል አሰሪና ሰራተኛ ኤጀንሲ ብቻ ነበር የመሰለኝ። እሷ እንዴት እዚህ ስራ ውስጥ ልገባ ቻለች? ማለት እነሱ እንዴት ልታውቃቸው ቻለች? እሷም በሌላ ሰው ተጠቁማ ነው የገባችው። እሺ እሷስ የስራ ድርሻ ምንድን ነው? እሷ እዚህ ሆና ነው ስራውን የምትሰራው። ሰው ሲኖር ሄጄ እንዳመጣ የምትአዘኝ ሰብለ ነች። ያለቃክ ነች ማለት ነው? አዎ። እሺ። እና ትዕዛዙን ተቀብዬ እኔ ሄጄ ማምጣት ነው ስራዬ። እሷ እዚህ ያላትን ዋነኛ ስራ ምን እንደሆነ በደንብ አላውቅም። በደንብ መርምረህ የምትጠይቅ ከሆነ ሁሉም አይኑን ያፈጥብሃል። እነዛ ከሆነ ደግሞ መሞቻ ቅርብ ይሆናል። ስለዚህ አርፈ መኖር ብቻ ነው ያለው የምትችለው። ለምንድን ነው ከዛ ስራ ወጣለሁ ያሉ ሰዎች እንዳለ የማይሆን ነገር የሚደርስባቸው? ምንድን ነው የሚደርስባቸው? ስለምን ነው አንተስ ልትወጣ የፈራበት ምክንያት? አንደኛ በቤተሰቦች ሊያስፈራሩ ይችላሉ። ቤተሰብ ከሌለ የራስን ህይወት ሊያጠፉ ይችላሉ። ምንም ነገር ከማድረግ ወደ ኋላ የማትል ሴትዮ እንደሆነች በደንብ አውቃለሁ አለቃዋ። ለዛ ነው ምንም ነገር እሺ ብለን የምንኖረው እንጂ እኔም አእምሮዬ ሳይጸጸተኝ ቀርቶ አይደለም እዚህ ስራ ውስጥ የገባሁት። ምን ያህል ገንዘብ ነው የምታገኘው በዚህ ስራ? ቢያንስ በወር እስከ 100,000 ብር ድረስ ይሆናል የሚገኝበት ገንዘብ። በወር ምን ያህል ልጆችን ታመጣላችሁ? እንደየ ተጠየቅንበት ጊዜ ነው። ብዙ ጊዜ በጣም ብዙ ህፃናቶች ሊጠየቁ ይችላሉ። ላይጠየቁም የሚችልበት ጊዜያቶች አሉ። እንደ ጊዜውና እንደ ወቅቱ ስራው ይለያያል። እስኪ አንተ የምታስታውሰው ብዙ ማለትም በቁጥር የበዙ ህፃናቶችን ያመጣበት ጊዜ እስከ ስንት ይደርሳሉ?
ከ40 እስከ 50 ህጻናትን በአንድ ወር ውስጥ ተቀብዬ አምጥቼ አውቃለሁ። ወንዶቹንም ሴቶቹንም 50 ህጻናት እንዴት ነው ግን ከወላጆቻቸው የምታገኙበት መንገድ ንገረኝ እስኪ። እንዴት ነው እነዛን 50 ህጻናት ሙሉ ከየት ነው የምታመጧቸው? ከዚህ አካባቢ ከከተማ ውስጥ ነው ወይስ ከገጠሩ ክልል ነው ወይስ ደግሞ የምታመጡበት ሌላ መንገድ አላችሁ? በምን አይነት መንገድ ነው 50 ህጻናትን ያክል በየጊዜው የምታገኙበት? 50 ህጻናት ማለት እንግዲህ አሁን ቀላል አይደለም። 50 ቤተሰብ ማለት ነው ያፈረሳችሁት። ከየት ነው የምታገኟቸው? በምን አይነት መንገድ ነው ልጆቹ የምታገኟቸው? ነገሩ እንዲህ እንደምታየው ቀላልና ወጥ የሆነ ነገር አይደለም። በጣም ውስብስብ የሆነ ሰንሰለት ያለው ነገር ነው። እዛ ሄደው ከገጠር አካባቢ ላይ ህፃናትን አምጥተው ወደ ከተማ የሚያመጡ ሰዎች አሉ። ከተማ ይዘው ደግሞ የሚያስቀምጧቸው ሰዎች አሉ። እንደነነቱ ደግሞ ከዛ ከተማ የገጠር ከተማ ላይ ሄዶ ወደ አዲስ አበባ የሚያመጣ ሰው አለ። ከዚህ አምጥቶ ወደ ውጭ የተለያዩ ውጭ ሀገራት የሚወስድ ሰው አለ። እና ሁሉንም እንዴት እንደሚሰሩ እንትን ለማለት በጣም ውስብስብ ሰንሰለት ነው። በምን መንገድ ነው የሚሰበስቡት ህጻናቶቹስ? እነዛን ህጻናት የሚሰበስቡት ከማውቃቸው ሰዎች ሌላ ሁለተኛ ሰዎች አሉ እኮ። በምን አይነት መንገድ ነው እነሱ ልጆቹን የሚሰበስቡት? በምን አይነት መንገድ ነው ማሳምነው የሚቀበሉ ከቤተሰብ ወይስ እየሰረቋቸው ነው እየዞሩ? ተሰርቆ የሚመጣል። አንዳንዱ ደግሞ ቤተሰብ ራሱ የሚያመጣቸውም ሰዎች አሉ። አታለዋቸውም ሊያስመጧቸው ይችላሉ። ማለት የተሻለ ህይወት እናኖራቸዋለን እናስተምራቸዋለን እያላችሁ ማለት ነው? አዎ እንደዛም ሊሆን ይችላል። እዚህ ይማራሉ እየሰሩ እዚህ ይማራሉ ተብሎ ሊመጣ ይችላል። በጉዲፈቻም ሊሆንም ይችላል። በተለያዩ መንገዶች ናቸው የሚመጡት። ቤተሰብ የዛ ሰዓት ላይ አምኖ የገዛ ልጁን ሊያስተምሩልኝ ነው፣ ልጄን የተሻለ ደረጃ ሊያደርሱልኝ ነው፣ ለልጄ ማድረግ የማልችለውን ነገር ሊያደርጉልኝ ነው፣ ሊያበሉልኝ ነው። ይሄኔ ቤተሰብ በቀን አንዴ ማብላት ቸግሮት ልጄ በቀን 3 ሊበላ ነው ብለው አምነው ልኮት ሊሆን ይችላል። እናንተ ግን ልጆቹን ይዛችሁ ወደ ባህር ማዶ እየላካችሁ በሰውነታቸው በገላቸው መጫወቻ ታደርጓቸዋላችሁ አይደል? እኔም ለራሴ ተፈርጄ እንጂ ይሄን ነገር ማቆም ረጅም ጊዜ ምኞቴ ነበር። እዚህ ውስጥ ያሉት አብዛኞቹ ሰዎች ይሄን ነገር ማቆም ይፈልጋሉ። ለምን አታቆሙም ታዲያ? ከዚህ በፊት አንድ ሊያቆም የሞከረ ሰው ነበር። እሺ ሊያቆም ሞክሮ ከአዲስ አበባ በጣም ወደ ራቀ ቦታ ሄደ። ግን እንዴት እንደሆነ አይታወቅም አገኘችው፣ ደረሰችበት። በመጨረሻም እዛው በተሰረቀበት እዛው በተፋበት ከተማ ላይ ነበር ሞቶ የተገኘው። እዛው ተቀበረ። ዘመዶቹ እዚህ ነበሩ። ግን እነዛ ዘመዶቹ እንኳን ይሙት ይኑር ምንም ነገር አላወቁም። እኔም በሚስጥር በስንት መከራ ሳጣራ ነው እንደሞት የተረዳሁት። ነገሩ በጣም ከባድ ነው። ለዛ ላለመሞት ስትል ነው አንተ እየተደባበክ ያለ። ከመሞት መሰንበት አይሻል? አሁን እኮ በቁሙ ሞታል። አሁን እኮ ህሊና ከአይምሮክ ሞቷል እኮ። በምሰራው ስራ ደስተኛ ነህ አይደለም? ደስተኛ ብትሆንማ አሁን ስታወራኝም እንደ የጸጸት ፊት አላይም ነበር። ግን ማቆም ትችል ነበር። ማቆም ብችል ኖሮ እሞት ነበር እያልኩ ነው ሰውዬ። በቁምም ከመሞት ደግሞ ሙሉ ለሙሉ ብሞት ይሻላል። የህሊና እረፍት የለም። በየሰላም እንቅልፍ ተኝተህ ታውቃለህ? እንደዛ ቢሆንም ብኖር ይሻለኛል ከሞት ምንም። ለዛ የህፃናት ሬሳ ላይ እየተረማመድክ አንተ ህይወትህን መረጥክ ማለት ነው። የህፃናት እንባ ላይ የእናቶች እንባ ላይ እየተረማመድክ አንተ የተሻለ ፎቅ ገነባክ ማለት ነው በአንተ ቤት። የተሻለ ፎቅ የሚያስገነባ ገንዘብ ማግኘት ይመስላል ስታስበው። አሁን የተሻለ ገንዘብ ነው ማግኘው እያልክ ነበር እና ታዲያ በዚህ የተሻለ ገንዘብ ፎቅ የማያሰራ ህይወት የማይለውጥ ለገንዘብ ከሆነ ምን ያስገባል እዛ ውስጥ አይደል? ለምን ገባ? ታገኘውን ገንዘብ በሙሉ አይምሮን ጸጥ ለማድረግ ስትል የተለያዩ ሱስ ውስጥ ገብተህበት ነው የምትጨርሰው እንጂ ሌላ ምን ነገር አታደርግም። ምን ሱስ አለብህ? የሌለብኝ ሱስ ብጠይቀኝ አይሻልም? ወንድም ተከታትየው ምንም አይነት ሱስ የለበትም ነበር ያለው። እና ታዲያ ከአንድ ቀን ውጭ መቼም ተከታትሉኝ አቅማ አንድ ቀን ተከታተለኝ፣ እሱንም ይዤ አስመለስኩት። እንዴት አወቅ እንደተከተለክ? የዛን ጊዜ ተከተሎክ መኪና እየቀያየርክ እየሄድክ እንደነበረ ነግሮኛል። እሱ ግን መኪና ሳይቀያየር በአንድ መኪና ነበር ሲከተለኝ ነበር እኮ። ይሄ ሁላ ነገር አንተ እንዴት ልታክቻል? ራሴን እኮ እጠብቃለሁ። ፖሊስ ሊከታተልኝ ይችላል፣ ሌላ ሰው ሊከታተልኝ ይችላል፣ ራሷ አዜብ የቀጠረቻቸው ሰዎች ሊከታተሉኝ ይችላሉ። አይደለም ሌላ ሰው ይቀርና የዛ ጥሌን እንኳን አላምነውም። ስለዚህ
ሁሉ ጊዜ ጀርቤን እየጠበኩኝ ነው የምሄደው። ለዛ ነው የተለያየ ምክንያት እየቀያየርኩኝ ህፃናቶቹ ያሉበት ቦታ የምደርሰው። በዚህም አንተ ደስተኛ ነህ? እንዴ ደስተኛ ሆናለሁ። የምሰራው ነገር የሚያስደስት ይመስላል። ደስተኛ ባትሆን ማቆም ትችል ነበር። ደስተኛ ሆኜ አይደለም እዚህ ህይወት ውስጥ የገባሁት፣ መኖር ስለምፈልግ ብቻ ነው። አለበለዚያ እገደላለሁኝ እያልኩ ነው። የምፈልገውን አይነት ህይወት ካልኖርክበት ምን ይሰራላል መኖር? አሁን እንደነገርከኝ ከሆነ ምንም አይነት በቂ ገንዘብ አላገኝም አልክ። በቂ ገንዘብ ለማግኘት ነው መጀመሪያ ደግሞ ስነግረኝ በቂ ገንዘብ ለማግኘት ነው ስራ የምሰራው አልክ። በቂ ገንዘብ በፊኒሺንግ ነው ይዋሸኝ ነው። በፊኒሺንግ ገንዘብ ያን ያክል ገንዘብ ላገኝ የምችል ይመስላል? ግን የሚያኖረን ገንዘብ ታገኛለህ? በፍጹም አላለም። ጾመን አታድርም፣ በልተህ ታድራለህ። ጾመን ብታድር እንኳን ያ ጊዜ ያልፋል፣ የተሻለ ጊዜ ሊመጣ ይችላል። ያልፋል ብዬ ረጅም ጊዜ ጠብቄ ነበር፣ ግን አንድም ቀን ሊያልፍልኝ አልቻለም። አማራጭ ሳጣ ነው እዚህ ህይወት ውስጥ የገባሁት። በዛ አማራጭ ስታጣ፣ በዛ ህይወት አላልፈልም ሲል አማራጭ ስታጣ የህፃናትን እንባ ያፈሰስክ፣ የእናቶችን እንባ፣ የአባቶችን አንድ አባት ልጁን ለማሳደግ በሰዓት የሚያየውን ስቃይ ሁሉም ያውቃል። አንድ እናት ልጇን ለማሳደግ የምታሳልፈውን ስቃይ ሁሉም ሰው ያውቃል። አንተም ቤተሰቦች እዚህ አካባቢ ባይኖርም ሩቅ ቦታ ቢሆንም የቤተሰብን ጥቅም ታውቀዋለህ። ቢከፋም ቢለማህም ዞረ መደበቂያዎቹ ቤተሰቦች ናቸው። እነሱም እንደዛው የአይናቸው ማረፊያ አንተ ነህ፣ ልጃቸው ነህ አይደል? የአይናቸው ማረፊያ ነው የምንነጥቀው። እየዞርክ በየአካባቢው ህፃናትን ነው የምንነጥቀው። እነዛ ቤተሰቦች አድገው ልጆቻችን ጥሩ ቦታ ሄደዋል፣ አድገው መተው ይጦሩናል፣ ከዚህ ህይወት ያወጡናል፣ ካለንበት ነገር ድል ነስተው እነሱ መተው ያወጡናል ብለው ተማምነው ለእናንተ ይሰጣሉ። እናንተ ደግሞ እየወሰዳችሁ የሰው ህይወት፣ የሰው ተስፋ፣ የሰው ህልም ታጨልማላችሁ። በአጭሩ ስራ ካንተ ህልምም ማጨለም ነው። የሰው ህልምን፣ የህፃናት ህልምን፣ የሴቶችን ህልም፣ የወንዶችን ህልም፣ የህፃናትን፣ የቤተሰብን ህልም ዘር ማጥፋት ነው ያስከበቀ። አዎ ነው፣ በቃ አዎ ነው። ወንጀል ሰርቻለሁኝ እና ምን ይሁን? ወንጀል አስፈላጊውን ቅጣት ትቀበላታለህ። ለሱ ቃል እገባላለሁ አስፈላጊውን ቅጣት እንደማሰጥ። አዚብ የምታሸንፋት ከሆነ ትችላለህ። ገና ከዚህ በር ሳትወጣ ሞት ሊቀርም እንደሚችል አላወቅም መሰለኝ። ያቺኛው አለቃችሁስ ማነች ደግሞ? ስለሷ ትንሽ ነገር። ስለዚህ የማውቀው ምንም ነገር የለም። አይቻት እንኳን የማውቀው 2 ቀን ብቻ ነው። ያቺኛው ጓደኛስ? ከሷ ጋር ነው የሚገናኙት። እሷ ስሟ ማን ነበር ያልከኝ ቅድም? ሰብለና አዜብ። ኦኬ። ስለዛ ዋና ኃላፊያችሁ አለቃችሁ ሰብለነች ማለት ነው? አዜብ ነች? አዜብ ነች አለቃችሁ። ለምሮ ካንተ ጋር ማትገናኙት ታዲያ? አንተም እኮ በስራው ይሰራ ነው አይደል? እኔ በስራ ያለኝ ሰው ነኝ። በስራ ያለን ሰው ማንንም በፍጹም አግኝታ አታውቅም። እንዳጋጣሚ ነው ሁለቱንም ቀን ያገኘኋት እንጂ አይቻት አላውቅም። ይላቃል። ሌላስ ታዲያ የተሰማራችሁበት ስራ የለም? ማለትም በኩላሊትም ቢሆን ህፃናት መሸጥም እና አሁን እንዳልከኝ ህፃናትን፣ ሴቶችን ለገላቸው መጠቀሚያ ያናረጋችሁት፣ ሌላስ እኮ የሰውነት አካላችሁንስ የምታረጉት ነገር የለም? እንደዚህ አይነት ነገር ያድርጉ አላውቅም። እኔ እዚህ ከመጣሁ በኋላ ለሚረከቡኝ ሰዎች መስጠት ብቻ ነው ስራዬ። ስራ ውስጥ እስካለበት እኮ ልጆቹ እንዴት ጥያቄ አይፈጥርብም? ልጆቹ ምን እንደሚደረጉ እንኳን ሳትጠይቅ ይሄን አለ ማለት ነው። ለዛው ምን አይነት አስተሳሰብ የወደቀ ጥያቄዎችን ባስብ ኖሮ ጥያቄዎችን በጠይቅ ኖሮ እስካሁን ድረስ እዚህ ጋር ቁጭ ብዬ ታገኝን ነበር። መቃብር ቦታ መተህ ነበር የምትጠይቀኝ። እሺ ልጆቹን እኔ ነው የምታረጓቸው? የት ነው የምታስቀምጣቸው አንተ ከተረከብኩ በኋላ? ልጆቹ እዚህ የሚረከቡኝ ሰዎች አሉ። ወንዶች ከሆኑ ሌሎች ሰዎች ናቸው፣ ሴቶች ከሆኑ ደግሞ ትላልቅ ሰዎች አሉ። ለነሱ አንተ ተረከበ፣ እነሱ ተረካቢዎቹ እስኪመጡ ድረስ የምታስቀምጠው የት ነው? ትንሽ ከአዲስ አበባ ወጣ ብሎ ያለ ቦታ ላይ ነው ማስቀምጣቸው። ከዛስ እነሱም ተረከበው የሚያስቀምጡበት ቦታ አለ? አይ እነሱ ከተረከቡ በኋላ ቀጥታ ይዘው ነው የሚሄዱት ወደ ጉዳዩ እንጂ ሌላ ቦታ የለም፣ ሁለተኛ ቦታ የለም። አሁን እጅ ላይ ልጆች አሉ? ነበረች ግን ሄዳለች። ትናንትና ማታ ሄደች። አንዳንድ ነው የምትቀበለው እንዴ? ቅድም 50 40 60 እያልክ ነበር። ጊዜው በጊዜው ብዙ ሰው ካልጠየቁን እኮ አንድም ሁለትም ሊሆን ይችላል ብዬ ነገር ነበር። አንድ ሰው ነበር በአሁኑ የተፈለገው ተገኝቷልና በአሉኝ። ከዚህ ሄጃ መጣውኝና አስረከብኩ። አሁን ከዚህ በኋላ መቼ እንደምትረከብ አልነገሩ? ስታዘዝ ብቻ ነው ሄጂ ማመጣው እንጂ ሌላ ነገር አላውቅም።
እሺ ስለ ወንድምስ ምን ታስባለህ? ወንድም አሁን ላይ ወንድሜ እንደዚህ አይነት ወንድሜ አይደለም እያልኩ ነው። ከገጠር መጥቶ እዚህ እየኖረ የነበረ ሌላ አንድ ደባል ብቻ ነው፣ ሌላ ምንም አይደለም። ስለዚህ ወንድም አሁን ላይ ምን እያሰበ እንደሆነ ታውቃለህ? ሰውዬ ወንድሜ አይደለም ከገጠር መጥቶ እዚህ እየኖረ ያለ አንድ ደባል ብቻ ነው ብዬ ነገርኩህ እኮ። ለምንድን ነው የማትሰማኝ? እሱ ሲነግረኝ ግን እንደዛ አልነበረ። አሁን ወደ ጉዳያችን እንገባለን። ከዚህ በኋላ የሚሆነው እያንዳንዱን ነገር እየፈለፈልን ማውጣት ነው። ያ ጓደኛ ማን ነው ስሙ ያልከኝ? ማን? ሰብለን ነው። ሰብለን አለቃክ ሰብለን አይቻለ አንተ። ለዛ እዚህ የምትመጣበት መንገድ እናዘጋጃለን ማለት ነው። ወይ ደውለህ ትጠራታለህ ወይም ደግሞ በራስ መንገድ አንተ በራስ በምትመጣበት መንገድ አድርገህ ደውለህ እዚህ እንድትመጣ በቃ ሰብለን እዚህ ውስጥ አላስገባትም ማለት ነው። ሰውዬ መኖር የምፈልግ ሰው ነኝ። እንደዚህ አይነት ነገር ውስጥ እንዳታስገባኝ። በቃ የምትፈልገውን ነገር እዚሁ ነግሬሃለሁ። ሌላ ነገር ውስጥ አልገባም እኔ እያልኩ ያለሁትን ነገር ሰምተኛል። ትጠራታለህ እዚህ። እሷን ደግሞ የምታቆም መረጃ በራሳችን መንገድ እንደምናወጣጣት አድርገን እናወጣጣታለን። እኔ የምናገረውን እየሰማኝ ነው። አላመጣትም እያልኩ ነው። እኔ ደግሞ እሱን እንዴት እንደምታመጣት አሳያለሁ። በፍጹም አላመጣትም። እኔ ህይወቴን እፈልገዋለሁ። ስለ ህይወት እኛ አለን። ከኛ ጋር ነው የምቆየው። ይገባል? ከኛ ጋር ትቆያለህ። አስፈላጊውን ነገር ለኛ ታደርግልናለህ። እሷ እዚህ እንድመጣ ታደርጋለህ። ከዛ በኋላ ያለውን ነገር ለኛ ተዋለ። እኛ እርግጠኛ ነህ አዜብ? ከእናንተ ሰዎች ውስጥ አንድ ሰው እንደሌላት እርግጠኛ ነህ? ስለ አዜብ የኛ ባልደረቦች አንተ እንደምታስባቸው እንዳንተ በገንዘብ የሚልከሰከሱ ባልደረቦች አይደሉም። ገባክ? እንደዚህ ብላታስ አደውላት። በፍጹም አላረገውም። ይሄ ነገር ህይወቴን ሊያስነጥቀኝ የሚችል ነገር እንደሆነ ነግሬሃለሁ። የምትፈልገው ነገር ነግሬሃለሁ። እኔ አልነግርም። እኔ አልጠራትም አልኩህ እኮ አልጠራትም።